ፈጣሪ ያድናል አያድንም ስትባል ቅዱሳን ያድናሉ አያድኑም ነው የምወያየው ማለት ራሱ ሲሳይ ጀምሮታል እኮ እኔ ከወንጌላዊ አማኝ ጋር አወራለሁ ብያለሁ። ካስፈለገ ጥያቄዎቻችሁ ሌላ ወንጌላዊ አማኝ ማስገብታችሁ ጽፋችሁ ስጧቸው ለነሱና እነሱ ጋር ለምን አትመልስም? ለምን ነው በእጅ አዙር ለምን አትመልስም? የምትጠይቀው ኦልሬዲ እናንተ ጋራ ፍጡር ከእግዚአብሔር ጋር እኩል አድርጋችሁ ስለሆነ እሱን መጀመሪያ እናጥራ። አንተ ከአጋንንት ታሳንሰዋል እያልኩ ነው። ፈጣሪን አንተ አልክ እሱ እኔ ምንም አያልኩም። አንተ አልክ ይኸው እግዚአብሔር ምስክሬ ወይነሳን ከነሱ ጋር ለማውራት አንተ ታፍርበታለህ። አሁን ከነሱ ጋር ብትወራ አንተ አለህ አይደል እንዴ ባለቤቱ አንተ ስታወራ ሰምቼ ልገባው አንተ ወንጌላዊ አማኝ ነኝ ያል አንተ ኖ አይ እኮ ወንጌላዊ አማኝ ጉዳይ እኮ አይደለም እኮ አንተ በእግዚአብሔር ስም አጋንንት አይወጣም እያልክ እኮ ነው። ለምን አታወራም? ይኸውልህ አንዴ ስማኝ። በመጀመሪያ ደረጃ የማያምን ሰው አጋንንት አያወጣም። አጋንንት ለማያወጣ ሰው በእንትና ስም በኢየሱስም ቢሆን እነሱ አያወጡም። ባይዘው ይሄንን አስረግጬ ልንገርህ። በኢየሱስም ራሱ ቢሆን የሚያምኑትን ነው እነዚህ ምልክቶች ይከተሏቸዋል ያለው። አንተ ግን አምናለሁ እያልክ ስለሆነ አንተ በአብ ስም አወጣለሁ በመንፈስ ቅዱስ ስም አወጣለሁ አልክ። ቅድም ደግሞ ምን አልክ? ሙሊያው ምን ይመስልባችኋል መሰለህ? እኔ ሲሱ አንድ አዳምጠኝ ሲሱ። እኛም ከዚህ በላይ አሁን ወንድማችን መወያየትን ፈርቷል። ማውራትም ስለፈራ እንደው እነሱም እኛ ገፍተ ላይ ተቀምጠን እነሱ አያምኑም የሚያምኑትን ነው እነዚህ ምልክት የሚከተላቸው እያለ እኛም ገፍተ ላይ ቁጭ ብለን የማንም እንትን ዲስሪስፔክት አያደርገንም። ኦኬ እንደዛ ዲስሪስፔክት እንዲያደርገን ስለማንፈቅ ሲሶ ምን ታደርጋለህ? መወያየት የሚፈልግ ከሆነ ከኛ ጋር ይወያይ፣ ካልተወያየ ደግሞ በቃ ጨርሰው። አንተም ስራ ላይ ስለሆንክ እየተወያየ ስላልሆነ ማለት ነው። መሀል ዝም ብሎ አነሰሰሪ የሆነ የመንደር ወሬዎች እያወራ ስለሆነ የመንደር ወሬ እያወራ ስለሆነ ቆይ ሙለታ ሚዩት አድርግ። እሺ የመንደር ወሬ እያወራ ስለሆነ ሲሶ ቤትን ማኔጅ አድርገው። በቃ የማያወራ ከሆነ ይወረድ። አንተ ስራ ላይ ነህ። በቃ ግዴታ ካንተ ጋር ካልተወያየው እንዴት ይላል? አንተ እየነዳ ነው፣ ስራ ላይ ነህ፣ መሀል ላይ ሰዎችን እያወራ ነው። እንደዚህ አይነት ውይይት አይደረግም። ስለዚህ ከኔም ከየዋድ ጋር መወያየት አልፈልግም ልጁ ካለ በቃ ይብቃው። ለምን መሀል ላይ የማይሆኑ ነገሮች ሲሆኑ ሙሌ በቃ በዚህ እንዝጋ። ጉንፋን ነው ካንሰር ነው ብለህ ስለተናገርክ እሱን እኔ አሁንም ቢሆን ሙሌ አሁንም ቢሆን እኔ እስከዛሬ ከሰማኋቸው እኔ እናገራለሁ እኮ አክቹአሊ ለምን መሰለህ አሁን አንተ እኔ የሚመስልብህ ከታይ ሰውም ራሱ የሚታዘብህ ሙሌ ከነሱ ጋር መወያየት ፈርተህ ከነታችን ጉዳይ ሰጠኝና እኔ ለታችላለ ሰው ታዘበኝ አይደለም ሰው እንዴትም ታዘበኝ ስለነሱ አሁን ከነሱ ጋር መወያየት ፈርተህ ከኔ ጋር መወያየት እንደፈለክ ነው እነሱ ጋራ ይኸውልህ በሰረታዊ በሆነ እርሱ ነው እስከዛሬ ስትወያይ አልነበር እንዴ አንተ ከነሱ ጋር እስከዛሬ እኮ ነው ለምሳሌ ጥምቀት ላይ ትለያያላችሁ አይደል እንዴ? ጥምቀት ላይ ለምን ብዙ ነገር ላይ ትለያያለህ። ይሄ አይደለም የምሰማ ጉዳይ አይደለም። ለምን መሰለህ አንተ ለተናገርከው ነገር ኃላፊነት ወስደህ አትናገርም እንዴ? ምን ወደ እነሱ ታጋፍጣለህ? ለምን መሰለህ እርሱን ለማምለክ ከነሱ ጋር ነገር መወያየት ፈርተህ ሚውት ማንም ሰው ሚውት አያድርገው ገስ ላለ ሰው ሚውት አያድርገው። አሁን እንደዚህ ሲሆን ለውይይት ነው ማውራት የማትችለው እንጂ ለእንደዚህ አይነት ክርክር ሲሆን ታወራለህ አይደል? ትችላለህ አይደል? ለውይይቱ አናቀጥላችሁ። እንደኛ እኔ ተወያይ አይደለም ይወል እኔ ብዙ ጊዜ ተናግሬያለሁ። እኔ ሐሳቤን ካልሆንክ ለምን ተናገርክ ነው? ጉንፋን ካንሰር ለምን አልከው? ምን ፋቅ ለምን አልከው? ነው ነገርኩ እኮ እኔ እኮ አንተ እኮ ንጽጽር ከሚሰሩ ከነሱ ጋር እኮ አላወራም እያልክ እኮ ነው እኮ ንጽጽር ከሚሰሩት ጋራ ከፈለጉ ይኸው እናውራታለን። በትምህርታቸው በቅዱሳን ይወጣል አይወጣም የሚለው ለምን አያወሩም? እኮ በዚህ ጉዳይ እኮ ሙሌ እናቴ መቀነት አደናቀፈኝ እያልክ እኮ ነው አንተ እኮ እነሱ ኦልሬዲ እንትን ስለማለት ከነሱ ጋር ያልከው ለምን በቅዱሳን ይወጣል? እምነታቸው ነው አይደለ? በቅዱሳን ይወጣል አይወጣም ለምን አያወሩም? በእግዚአብሔር አንተ በእግዚአብሔር አይወጣም ብላላል። ለምን አትወያይም? አንተ ሂደህ አሁን ለነሱ በቅዱሳን ይወጣል አይወጣም ለምን አታወሩም ብለህ ጠይቃቸው። ለምን ፈራችሁ በላቸው። በቅዱሳን ይወጣል አይወጣም አውሩኝ እያልኳቸው። አንተ ፈጣሪ አያስወጣም እያልክ እንዴት ነው ቅዱሳን ያወጣሉ የሚለው የምንወያየው? አንተ ቅዱሳን ያወጣሉ ለታምናለህ። በዛ ርዕስ ለምን አትወያይ? አንተ ፈጣሪ መጀመሪያ አያወጣም ብለህ ወይ ስማኝ፣ የኃይል ሁሉ ምንጭ የሆነው ጌታ አጋንንት ማውጣት አይችልም ብለህ እየተናገር ኃይልን የሰጣቸው እነሱ ሊያወጡ ይችላሉ አይችሉም የሚለው ይሄ እኮ አንዴ ስማ፣ ከኤቲስት ጋር እኔ አሁን ቅዱሳን ያማልዳሉ አያማልዱም ብዬ አላወራም። ልክ እንደዛ ነው። አሁን እንደ ኤቲስት ነው የማይህ አንተ። ፈጣሪ ራሱ
በአጋንንት ላይ ስልጣን አለው የለውም ስትባል የለውም እያልክ ስልጣን የሰጣቸውን ቅዱሳን ይኖራቸዋል ወይስ አይኖራቸውም ነው መወያዩ ማለት ነው ነው። የአብ ስም ማውጣት አይችልም። የመንፈስ ቅዱስ ስም ማውጣት አይችልም። የክርስቶስ ራሱ ባይዘው አማኑኤል በሚለው ስሙ ራሱ ማውጣት አይችልም እያልክ እንዴት ነው አሁን ቅዱሳን ያወጣል አያወጡም ከአንተ ጋር የምወያየው ቁጭ ብዬ እና አሁን የካድከውን ፈጣሪ ትወያያለህ አትወያይም? ለምን ደግሞ የሚያደርገው ከተወያየ ትወያያለህ፣ ካልተወያየ እታች ወደ ታች ምንድን ነው ትወያያለህ አትወያይም? አይመለከትም። ማውራውን ላውራ። በእግዚአብሔር ስም አጋንንት ይወጣሉ የሚለው ትወያያለህ አትወያይም? ቆይ ሚዩት አድርገውና ላውራ። ሚዩት አድርገው። ሚዩት አላረግም። ለምን ደግሞ ማረገው? ትፈተውና እሺ ዝም በሉና ላውራ። እንዴ ለምን እጁን ትጠመዝዙታላችሁ? እጁን አትጠምዝዙት እንዴ? ይመለከታል እንዴ? እሱ አንተ ቤት ስመጣ አድርገው። አንተ ቤት ስመጣ አድርገው እኮ አንተ ቤት ስመጣ ሲሳይ ቤት ነው ያለሁት። ይኸው እያወራሁ እኮ አታወራ? እያወራሁ ነው። ይኸው እያወራሁ ነው። አወራሁ። ስለዚህ ግልጽ በሆነ መንገድ እኔ እየተናገርኩ ያለሁት ይኸው እያወራሁ ነው። እያወራሁ ነው። አሁንም ቀጥላለሁ። እኔ የእግዚአብሔር ስልጣን ወይም የእግዚአብሔር ኃይል አጋንንት አያወጣም። የአብ ኃይል አላልኩም። ሲጀመር እንደዛ አላልኩም። ቆይ አትጠይቀኝ። እኔ ኦልሬዲ ጠይቃችሁ ጨርሳችኋል። አብራርቼ ልውረድ። አትጠይቀኝ። አትጠይቀኝ እኮ አልኩኝ እኮ እራሳችሁን። እኔ በጣም እኮ ነው የሚገርመው። ከዚህ በፊት የእያንዳንዳችሁ ከሁለታችሁ ጋር ያደረኩትን ነገር አውጥቼ እኔ እኮ በጣም እኮ ነው የሚገርመው። ኧረ በጌታ ከእኛ ጋር አውርተህ አልቅሰህ ያልወጣበት ሰዓት በተአምር የለም። ይኸውልህ ማቴዎስ 25 ተጠይቀህ ክፍሉን አላውቀውም ብለህ የወጣ ጀግና ነህ። መጽሐፍ ቅዱስ ስለ ፈጣሪ ማን እንደምታመልክ እንኳን አታውቅም። ይቅርታ አድርግልኝ። ቆይ ሙለታ ማቴዎስ 25 እባክህ አላውቅም አስረዳኝ ብለህ የወጣ ጀግና ስለሆንክ ባታወራ ስላለፉት ውይይቶች አሁን በዚህ ሰበብማ ስልታዊ ማፈግፈግ አታደርግም። አሁን የምታመልከው ፈጣሪ በስሙ አጋንንት ማውጣት ትችላለህ አትችልም? አጋንንት ከማያወጣ ሰውም ስለ አጋንንት ማውጣት አላወራም። አንተ አጋንንት ማውጣት አንተ ላስወጣለህ ባይዘው 3 ጊዜ አስጮህ ይሄን እንዳላስወጣ እና ታሪክ እንዳላሳይ በራስህ የምርህን ነው። አዎ ራይ ላይ ሆኖ የሚጨፍረውን አጋንንት ሶስት የጮህ እንዲወጣ አድርጌ ታሪክ እንዳላሳይ እያልኩ አንተ አይደለም እያወራ ያለው እኮ ባይዘው ደመንስ ማኒፌስት ሆኑ ይበቃ ማኒፌስት እያደረገ ያለው አንተ ጋር ያለው እናንተ ሲጀመር አጋንንት ታስቃላችሁ። ምን ችግር አለ? መኖሪያው አይደለ እንዴት ችግር ይኖረዋል? እሱማ እየኖረበት ክርስቲያን ታደርጉ የለን ማለት ኦርቶዶክስ ታደርጉ። አንዳንዴ ሙስሊም እንደ ሙስሊም ቀድር ታምናለህ። ስትፈልግ ፈጣሪ አጋንንት እንኳን ማሰጣት አይችልም ትላለህ። አንተ እንዳሻው እኮ ነው ላታወራ አልችልህም። በቃ አሸንፈኛል። አንተ አላረገውም። ጎበዝ በቃ አልችልህም አልክ እኮ በቃ ጨረስክ። ጎበዝ አልችልህም። ከይቅርታ ጋር ሲሷ አስወጣ። በቃ የማያወራ ከሆነ ይውጣ። በቃ ውጣ። ከፈለግ 3 የጮህ መውጣት ትችላለህ። አለበለዚያ ግን ራስህ ብትወጣስ 3 የጮህ በቃ እኔ አንተን በነቆራ አልችልም ብያለሁ። በቃ እጅ ሰጥቻለሁ። ሲስ እየሰማ ከሆነ ሲስ ቆይ አንዴ ቆይ ሲሶ ነው የምትንጫጩት? ግን እኔ እንዳላወራ ኧረ ምንም አልተንጫጫንም። ምንም መወያየት እኮ አልፈልግም አልክ። በቃ ፈራኋችሁ። መወያየት አልፈልግም። እኔ ሐሳቤን ላውራ። ምንም ሐሳብ አትሰጥም። በቃ የማትወያይ ከሆነ ሐሳብ አትሰጥም። የመንደር ወሬ አንሰማም። የመንደር ወሬ አንሰማም። የመንደር ወሬማ አንተ ወሬ ነው። አሁን አጋንንት ምናምን ሰው በስላሴ አምሳል የተፈጠረውን ፍጥረት አጋንንት ምናምን እያልክ የምትሳደብ ኧረ እኔ አላልኩ። መች አልኩ? የወንድም አለ አይደል እንዴ? ያ ወንድም እኮ ሐሳብ ያንተ እኮ ነው። ባይዘው በላይህ ላይ ሆኖ ማኒፌስት አደረገው ማለት አንተ ነህ ማለት አይደለም። እኔ አማርኛ ራሱ ክርስቶስ አሁን በጴጥሮስ
ወርዷል። አጋንንት ነው አላልኩም። ይኸው አይ ወርዷል መሰለኝ። ሲስም ቢሮ እየገባ ነው። እንደው ሙለታ በቃ አልወያይም ብሎ ነው እንግዲህ እንዳያችሁት ከኔም ጋር ከዮሐድም ጋር በፍጹም አልወያይም ብሎ ነው የወረደው። ምንም ማድረግ በአብና በመንፈስ ቅዱስ ስም ሰይጣን ይወጣል የሚለው ቶፒክ ላይ መወያየት አልፈለገም። ዮሐዴ ቅድም እንዳለው ከኤቲስት ጋር ስለ ቅዱሳን አማላጅነት እግዚአብሔር በእነሱ በኩል ስለሚያደርገው ኃይል አናወራም ከኤቲስት ጋር። ይሄ የእግዚአብሔርን ኃይል መካድ ሊትራሊ ኤቲስት መሆን ስለሆነ እና ሙለታ እንደው ዮሐዴ ትዝ ይላል ስለ ውይይት ከተወራ እኮ ሙለታ ወደ ቲክቶክ መጥቶ ብዙ ሳይቆይ እኔ ቤት ትዝ ይላል አይደል ቴዎሎጂያን ነኝ ቴዎሎጂ ጨርሻለሁ ቃለ ሕይወት ቴዎሎጂ ተምሬያለሁ ብሎ ሁሉንም ጥሎ የወጣበት ቀን ያ ውይይት ትዝ ይላል ዮሐዴ